ጠይቂያት እንዳኔ አለች አበረ ወርቅ ደሞዝ ማለት እንዳኔ አለች ብርንም ጠይቂያት እንዳኔ አለች ህግ ነው የማይሻር እንዳኔ አለች ላምጪው ይከፈላል። ኧረ ዚዞ ይሄ ነገር ግን የሚሆን አይመስለኝም። ቢቀርብን ይሻለናል። እኔ እኮ ለሱ ምንም ስሜት የለኝም ሀና። እሱ ግን የሚወደው ከኔ ይልቅ አንቺን ነው። እኔ እንደዚህ የሆንኩለት ከኔ ይልቅ ግን አንቺን ነው የሚያስበልጠው። አያት ዛሬ አብረው ናቸው። ለማታውቃት ሴት ግን እንደዚህ መሆን ምን ይሉታል? እያት እስኪ አታምርም? መልኳን ነው ውስጧን ማናየው። ሌላ ጊዜ እኮ ስለማንገጣጠም ነው። ዛሬ ቢያንስ ድምጿን እሰማዋለሁ። እሺ ቆይ እሱ ግን በጣም የሚጠራ ሴት ምን አይነት ነው? ሀና በጣም ነው የምትወደህ። በእጅ ያዙት ነገር እንዳይሆንብህ። ወይኔ መጡ ዚዙ በእናትሽ ተይ፣ የባሰ ነገር እንዳትበላሽ። ችግር የለውም ለኔ ተይው። ዚዙ አንቺ ዚዙ አይ አንቺ ዳግም የሚባለው ጓደኛሽ እንደዚህ ቆንጆ እንዴ! ወይኔ ሲያምሩ ሁለቱም። ዋው ዝናብ ሆነብን አይደለም? ነይ ቶሎ በይ። አንቺ እቺ ልጅ እንደዚህ ናት እንዴ? በቃ እየጠበቀችኝ ነው። ዝናብም ደግሞ እየደበደበኝ ነው። በቃ ቻው። እሺ ኧረ እንኳንም ቀረችብኝ። አይ አይደለ አይቶ ብቻ የተመኙት ነገር መጨረሻው እንደዚህ ነው እንዴ? አንቺ ዚዙ ምን ሆነሽ ነው እንደዚህ ሆንሽው? እንዴት ናት ካራክተሪ? ተመቸችሽ? እንደዚህ ጎበዝ መሆንሽን አላውቅም ነበር። ለማንኛውም በጣም አመሰግናለሁ። በኋላ አንቺ ልሻ ነው እንግዲህ ነይ እንሩጥ። ዝናቡ ዳግም አንተ ዳግም ቶሎ ና። አቤት ማን ነው? ዳግም ዳግዬ እንዴት ነኝ? አምሮብኛል በጣም የልትሄጂ ነው እንደዚህ የዘነጥሽው? እሱን እያሸኛኝ እነግርሃለሁ። ያ የነገርኩህ ልጅ አለ አይደለ? እሱ ጋር ልሄድ ነው። እሱ ጋር ሁሌ አይደል እንዴ የምትሄጂው? ዛሬ ምን አዲስ ነገር ተገኝቶ ነው እንደዚህ የምትሆኚው? ዛሬ እሱ ራሱን የቀጠረኝ የምወራሽ ነገር አለ እንዳትቀሪ ብሎኛል። ኧረ ጥሩ ነው በጣም። ስማማ ቆይ ወድጄሻለሁ ሲለኝ ምንድን ነው ማለት ያለብኝ? እኔም ነው የምለው ወይስ ሲበልጥ እንዲወደኝ ምንድን ነው ማለት ያለብኝ? ቆይ እንደዚህ እንደሚልሽ በምን አወቅሽ? እርግጠኛ ነኝ ሁሌ ስራ ቦታ ሄጄ ሳወራው አይኑ ላይ እንደሚወደኝ አይቻለሁ። ያርግልሽ። በቃ እዚህ ድረስ ከሸኘሁሽ ይበቃል። እኔ ልቤ በጣም እየመታ ነው። ቆይ አንዴ ኋላ ግዘና ትሄዳለህ። እሺ እንዴት ሄዶ ነው? ዳጊዬ እንዴት ነህ? እንዴት ነሽ ሀና? አንተ እዚህ ምን ትሰራለህ? ጫሜን እያስጠረኩ ያልኩህ ልጅ እኮ እሱ ነው። ምን አልሽ? አሁን እየመጣ የነበረው እሱ ጋር ነው። ያፈቀርሽው እሱን ነው? አሁን በል ከዚህ ሂድ። ሳልጨርስ? አዎ እኔ ቸኩያለሁ እሱን እስከማወራው። እሺ ሀና ዛሬ እዚህ የቀጠርኩሽ ከዚህ በኋላ እዚህ እንዳትመጪ ልነግርሽ ነው። ሁሌ እዚህ እየመጣሽ ስትቀመጪ እኔንም የደንበኞቼንም ምቾት እየነሳሽ ነው። እሱ እኮ አብረን ደጎ እንደሚ ስለሆነ ነው ተነስና ሄድ ያልኩት። ስለ ዛሬ አይደለም የማወራው፣ ስለ እስከ ዛሬው ነው። እሺ አንድ ጥያቄ ልጠይቅህ። አትወደኝም? አልወድሽም። ከዚህ በኋላ ድጋሜ እዚህ እንዳትመጪ። እሺ ሀና ቆይ በቃ አይዞሽ፣ እንደዚህ አትሁኚ። አይዞሽ በቃ ታልቅሽ። ተይው ሀናዬ። ሳምሪዬ እንዴት ነሽ? አለሁልሽ። ደህና ነሽ? አለሁ ደህና ነኝ። ስራ አሪፍ ነው? ሂድ እንጂ ምንም እኮ ስልክ ልታነሳልኝ አልቻለች። ቆይ አንተ ካልፈለገች ለምን አትተዋትም? አልተዋትም፣ በፍጹም አልተዋትም። አንድ አመት ሙሉ ከነገ ዛሬ አብረን እናድራለን ብላ አታላኝማ። እንደዚህ በቀላሉ ምትዋት እንዳይመስል። እሺ አሁን ወዴት ነው የምትሄደው? እሷ ጋር። እሺ አመሰግናለሁ። እሺ በቃ አትጥፋ። እሺ ቴንክ ዩ። እባክሽ ሀና። ምን እየሆንክ ነው? አረጋግም ተነስ። አንተ ተነስ። ይቅር ካላልሽኝ አልነሳም። ያንቺ መኖር ብቻ የሚያኖረኝ ደካማ ሰው እንደሆንኩኝ በዚህ በተጣላንባቸው 7 ወር ውስጥ ገብቶኝ። እባክሽ ሀና ይቅርታ። አብረን በነበርንባቸው ጊዜያቶች እንደዛ ስትበድለኝ አንድ ቀን ግን እንደምቆርጥ ነግሬክ ነበር። አንተ ግን ሁሌ ይቅር ስልህና በአንተ ጥፋት ይቅርታ ስጠይቅ መቼም የማልተው ነበር አይደል የመሰለህ? አውቃለሁ፣ በድዬሻለሁ። እኔ ላይ እንደዚህ ስጨክኝ ነው ምን ያህል እንደበደልኩሽ የገባኝ። ቢረፍድም ስለገባክ ደስ ብሎኛል። አልረፈደም የኔ አበባ። ሱሱንም መጠጡንም ሁሉንም ነገር አቁሜያለሁ። አሁን ያለው ጥሩ ማንነቴ ላንቺ ነው የሚገባው የኔ ፍቅር። የበደልኩሽን እንድክስ ፍቀጅልኝ። አመሰግናለሁ። ምንም የምትክሰኝ ነገር የለም። ከቻልክ ግን እኔን ተወኝ እሺ? በቃ ከዚህ በኋላ ደውልልኝም ስራ ቦታ እየመጣክ ማጭቅጭቅ እንዴ! እንደዚህማ በጭራሽ አይሆንም። አፈቅርሻለሁ እኮ እወድሻለሁ እኮ። በጭራሽ ልተውሽ አልችልም። ኧረ ተነስ ዳግም። አልነሳም፣ በፍጹም አልነሳም። ይቅር ካላልሽኝ አልነሳም። እሺ ተነስ። እሺ ይቅር ብያለሁ በእኛ። ይቅር ብያለሁ። እሺ እሺ፣ አመሰግናለሁ። የኔ ፍቅር መጣህልኝ። እንዴት ነሽ? ተዋወቀው፣ ፍቅረኛዬ ነው። እሺ ሰላም። አንድ አመት ሙሉ አጃጅለሽኝ የነበረውን ዋጋ ትከፊበታለሽ። እሺ እንዴ መቼ ነው ግን ይሄ ልጅ የሚገባው? ይሄ ነው ዳግም ማለት? አዎ። እና ለምንድን ነው ባሌ ነው ያልሽው? ድጋሚ እዚህ እንዳይመጣ ብዬ ነው።
ትላንትና ናፈቂ ስትያል ነበር እንዴ? ለምን አትታረቁም? ምንም አልተቀየረም እባክህ። ከኔ ይልቅ አብረና ለማደራችን ሰላም ንስቶስ ነው ሁሌ እዚህ የሚመጣው። ለኔም ደግሞ ከሱ ጋር ከመሆን ይልቅ ለመርሳት በሞክር ነው የሚቀለኝ። ይሻለውን አንቺ ታውቂያለሽ። በያውን እንጀራ ብሩን ስጪኝ። በቃ እሺ፣ ያለኝ ይሄ ብቻ ነው። ቀሩን ደግሞ ማታ መተው ወሰድ። እሺ በይ በቃ ቻው። እሺ ቻው፣ ደህና ዋል። ወይኔ ምንም የተሻለው አይመስልም። ከስቷል፣ ተቋቁሯል አይደለ? አራሃና ይቴ አንቺ ዝም ብለሽ ስለምትጨናነቂ ነው እንጂ ከበፊቱ ራሱ አላማረበት። ከበፊቱ አምሮበታል። ስለዚህ ውሳኔው ልክ ነው። ቆይ ወይ ለምን እውነቱን አትነግሪው? ዳግም ከጆሮ ይልቅ አይኑን ነው የሚያምነው። በጭራሽ እኮ ሊያናገረኝ እንኳን ፈቃደኛ አይደለም። አሁን ተረጋግቶ ሊሆን ይችላል። ለመጨረሻ ጊዜ ልሞክር። ከሰማሽ ሞክሪ ይሻላል። ሀንዬ መጣው። ዳግም ይቅርታ፣ አንድ ጊዜ ላወራክ ነበር። ምንም የማወራሽ ነገር የለም። ትንሽ ደቂቃ ብቻ በእናትህ። ዳግም ሀና እየተሰቃየች ነው። ስለተፈጠረው ነገር አንድ ጊዜ ላስረዳክ። እንደሱ አይደለም፣ በጭራሽ አንቺን አልሰምሽም። እሷ አሁን የሚታያት እንደሳምኩሽ ነው። ስለዚህ እኔ ላይ ያላትን ተስፋዋንም እዚህ መመላለሷንም ታቆማለች። ያማል እንዴ? መታሰቢላት ከሆነ እንዳልሳምኩሽ እንዳትነግሪያት። ይኸውልሽ እኔ ደግሜ ከሷ ጋር መሆን አልፈልግም። ሳምሽ ራስ ወዳዱኝ አለልኝ ሀቀልኝ ሰው እንደመሆኔ እንዴ አንተ ምን እያረክ ነው? ፊትሽን እያየሁት ነው። ያማል እንዴ? አንተ ውሻ ልጅ! ወይኔ ጉዴ! ዳግም ተረጋጋ፣ ልቀቂ! ተረጋጋ ዳግም። እንዳሰብከው አይደለም ዳግም። አንዴ ላስረዳ። ማፍቀሬ ልነግርህ አስል ነው ቀድሜ አንተ ያረካት። ስለቀደምክ ደግሞ ሀና ያንተ አትሆን። ቆይ አንዴ ላስረዳ ዳግም፣ አንዴ ላስረዳ። ስሚ፣ ባይኔ ነው ሁሉንም ነገር ያየሁት። እሺ ምንም የምታስረጅኝ ነገር አይኖርም። የዛኔ ሰምተኝ ቢሆን ሁሉ ነገር አይፈጠርም ነበር። አይ አንተ ልጅ። ዛሬ ደግሞ በጣም አምሮባታል። እኔም በእጅ ያዙት ወርቅ ሆኖብናው እንጂ ማሚ፣ እኔ ወቀስ አልፈልግም። አይምሮ የሚወቅሰኝ ይበቃኛል። አሁንም ጊዜ አትግደል፣ ሂድ አውራት። አሁንማ ምን እልፍ ሲባል እልፍ ይገኛል። አልፈ ሂድ አውራት፣ ሂድ። ዚዙ። እሺ ደውልልሃለሁ። ዚዙ። ሄይ ሲላ፣ እንዴት ነህ? ዚዙ አታስመሲ። ስቀሽ የምታወሪኝ ሰው አይደለሁ። እንዴት? ለምን ሰው ሆንሽ ነው እንዴ? አይ እንደሱ አይደለም። ማውራት እንችላለን? እቺ አሁንማ ነጋ እኮ። የጨለመ ጊዜ የት ነበርክ? ዚዙ ግድ የለሽም ልካስሽ። አትካሰኝ፣ ለራሴ ራሴ ያለውለት ያስታውቅብሻል። ዚዙ አሁንም ትወጂኛለሽ። ስንብትህን በሰው ልካኸው መመለስን በራስ አንደበት አያስኬድም። ባይሆን እኔ ልሂድ። አልሻም ማጽናኛ ባባይስ አልሻም ምን ያለ ሁልሌ አልሻም ከእንግዲህ አልሻም ብትኖሪም ከጎኔ አልሻም የእጅ ጥሩ መልስ ነው የሰጠሽው። ከገባው አዎ። እንዴ እዚህ ጋር ሃይላንድ ነበር። የት ነበር ያረኩት? ቆይ ለምን ነው ሃይላንድ? ሄደሽ እንድታገቹ ነዋ። አንዳንዴ እኮ እንደዚህ አይምሯቸው የተደፈነ ሰዎችን ማጋቱ ይሻላል። ሰይኩ እኮ እንደዚህ ተጫዋች አትመስልም። ደግሞ ታደለ ፀሐይና ዝናብ እንደዚህ የተፈራረቀም ክራውሱ ደስተኛ ነው። ጥርስ ምላስን ብቻ አይደለም የሚሸፍነው፣ ውስጥንም ይሸፍናል። ማመስገን ደግሞ አይከፋም። ቀኑ የደረሰለት ይከፍላል። እንደኔ በየቀኑ ለሚያማረር ሰው አንተ መድኃኒት ነክ። ወይኔ ያለቂ ደወለ። የዛሬውም ስራ ሊያመልጠኝ ነው ማለት ነው። በእናትህ ተመስገን በይ። ለምን ግድ የለሽም ስላመለጠሽ ስራው አንዴ ተመስገን በይ። ተመስገን አይሰማም። ጮክ ብለሽ እመኚ፣ ነፍስሽ ነው የሚረጋጋው። እሺ ይኸው ተመስገን። እሺ አሁን ምሳ ትበላለህ? ጋባዥ ከተገኘ ተመስገን ነው። ጋባዥ ተገኝቷልና በቃ አብድሬ እያየሽዋ ጠብቅ በደንብ መስዬ ዘንድሮ አቺ ስሚ፣ ቤት የተቀመጠውን ብስኩት ማን የበላው? ምን አቀልሃለሁ? እኔ ዳይት ላይ ነኝ። ለዛ ነዋ ምግብ ባፍሽ ያሽው። ቆይ አንዴ፣ ምንድነው? ምግብ መስሎ ነው?
እና ምንድነው? በሐሳቤ እየበላው ነው። ማለትማ በአፌ ምግብ አልያዝኩም። ኢማጂን እያደረግኩ ነው። እንደውም ይኸውልህ አይኔን ጨፍንና ላሳይህ። ጨፍን ጨፍን ጨፍን። ኧረ እባክሽ ታዲያ ድምፁ ከየት መጣ? ይኸውልህ አሁን እጄ ላይ ብስኩት እንዳለ አስብ። ይራስህ አሁን ታየህ አይደለ እንዴ? አዎ በቃ አሁን ተቀበለኝና ብላ። እሺ ጎበዝ። ኧረ አንተ ራሱ ቻልክበት። አንቺ ማንን ነው የምታታልዩ? ኧረ እኔ አላታለልኩም። ከፈለክ ድገም። ጭራሽ በእኔ ብስኩት ድገም ትኛለሽ? ወይኔ ዳግም ነይ ነይ ብዬሻለሁ። ምን አባሽ ነይ። ምን አይነት ጣጣ ነው በፈጣሪው? አባት 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 እጭ ኡፊት አሁን ምንድነው ቆይ የማደርገው? እባካችሁ መኪና የተበላሽቶብኝ ነው፣ አግዙኝ። ምን ሆኖብሽ ነው? እኔ እንጃ። እስኪ ወንድሜ በእናትህ ላስቸግርህ። ምንድነው የሆነብሽ? ድንገት እየነዳሁት ቀጥ አለብኝ። እኔ እንጃ የባትሪ ችግር ነው መሰለኝ። እስኪ ኮፈኑን ክፈቹ። እሺ እሺ። እስኪ መፍቻ አምጪ። እሺ ቀዮ ምን እያረክ ነው? ቀዮ አናግረኝ። ምን እያረክ ነው? አይመለከትም። ምንድነው ድረስ ለሴት ተቆርቋሪ ብትሆኑ? ቀዮ እዚህ አካባቢ ሰዎች ካዩ ጥሩ አይሆንም። ሽሽ ቀዮ ታውሽ ይዱር። የምትገርም ልጅ ነህ ግን አንድ ቀን ለምታውቀኝ ለኔ ብለህ እንዴት ጓደኛህን መታኸው? ስለጠጣ ነው እንጂ ልጁ እንደዚህ አይነት ልጅ አይደለም። ለሁሉም ነገር ግን አመሰግናለሁ። ሀና እባላለሁ። ዳግም እባላለሁ። ድጋሚ መኪናሽ ከተበላሸ ስልኬን ያዥ። ኧረ ባይበላሽም እደውላለሁ። ና ያዘኝ። በይጨው መፍቻ አምጪ። እሺ መጣች እቺ ደግሞ የሰው ማፍሽ በጣም አፈቅርሻለሁ። መጣሁ። እሺ አባ። እሺ
ምን አለሽ አገገማ? ምን አባቱ ይገገማል? አንዴ ያዞን በይን ሳፈስበት ልቡ ፈሰሰሰሰሰ። አረ ቆይ ልንገርሽ፣ ደግሞ ታደገኛ ሰርቆ ለሚያመጣው ገንዘብ ይሄ ሁሉ ሲፈጠር ለምን ቀድሞሽ አልነገርሽኝ? አላለኝም መሰለህ? ደሃ ማንቦልም ፍቅስ በስማንዱስ ሚካኤል አባቴ እባክህን የዛሬን ፈተና እንዳልፈርደኝ። ሀና እየተጠራሽ ነው። ሂጅ ግቢ። እንዴት ነበር አለፍሽ? አዎ ምንም ወርቅ መስሎሽ ነበር? አልፌያለሁ። እንዴ አዚዙ እንዴት ነው? እባክህ ጣሉኝ። ለነገሩ የሚገርመኝ ባልፍ ነበር። በቃ ይደብርሻው፣ ደግመሽ መሞከር ነው። በመውደቄ አይደብረኝም። እኔ የሚደብረኝ እቻና ካልፍሽ ነው። አንቺን የሚከፋሽ መውደቅሽ ሳይሆን ያና ማለፍ ነው ማለት ነው? አዎ መቼም እሷ በልጣኝ ማየት አልፈልግም። ወይ ከኔ አንሳ ወይ ከኔ እኩል ሆና ነው መኖር ያለባት። ያምሻል እንዴ? እሷ እኮ በደረጃ ካንቺ ከፍ ትላለች። እንዴት እኩል ውጤት እናመጣለን ብለሽ ታስቢያለሽ? እሱ ነው የጠየቀ የለም። በእጅነቴ እንዲህ ሲባል ያደኩት ይበቃኛል። መጣች። ተረኛ ይግባ እየተባለ ነው። እሺ ወደቅሽ እንዴ? አዎ ምን ጋር ተሳሳትኩኝ አላውቅም፣ ግን ወድቀሻለሁ። የስ አየህ ነግሬ ነበር። እኔ ወድቄ አንቺ መቼም አታልፊም። እንዴ ቆይ ለምንድን ነው እንደዚህ የምትጠይኝ? ለምንድን ነው የኔን ውድቀት እንደራሴ ስኬት የምትደሰችው? በህይወት የሚያስደስተኝ ብቸኛው ነገር ያንቺ ውድቀት ስለሆነ። እሺ እንኳን ደስ አለሽ ሀና። በጣም ይቅርታ ወድቀሻል ያልንሽ በስተት ነው። እንኳን ደስ አለሽ፣ አልፈሻል። እሺ ምን ማለት ነው በስተት ነው ማለት? አንዴ ከወደቀች ነው ወይስ ጉቦ ሰታችሁ ነው? ያማታል እንዴ? እያናገርኩ አይደል እንዴ? ምን ማለት ነው አልፋለሽ ማለት ነው? አውራኝ እባካችሁ የቻላችሁትን እርዱ። የቅዱስ ሚካኤል ወዳጅ የሆናችሁ በሙሉ የአባታችንን ቤት በማሰራት የበረከቱ ተካፋይ ነው። ቤተክርስቲያኑ ያለው